በውክልና ምክንያት ንብረትዎን ሊያጡ እንደሚችሉ ያውቃሉ? ብዙዎቻችን በቸልተኝነት ወይም ባለማወቅ በሚሰጡት ውክልና ምክንያት ብዙ ዓመት ጥረው የሰሩትን ቤት ወይም መኪና ሊያጡ ይችላሉ። ሰላም ጤና ይስጥልኝ። አገሬ ይባላል። የውልና ማስረጃ ጸሐፊ ነኝ። ዛሬ በስራ አጋጣሚ ወይም እናንተን ከኪሳራ የሚታደጉ ሁለት ወሳኝ የውክልና አይነቶችን ይዤላችሁ ቀርቤያለሁ። እስከ መጨረሻው ተከታተሉኝ። አንደኛው ከፍተኛ ጥንቃቄ የሚፈልገው ልዩ ውክልና ወይም ሙሉ ውክልና ነው። ይህ ውክልና ተወካይ ወይም እናንተ የወከላችሁት ሰው በእናንተ ስም ተመዝግበው የሚገኙ ንብረቶችን ማለትም የሚንቀሳቀስ ወይም የማይንቀሳቀስ ንብረቶችን ከተወከለበት ቀን ጀምሮ የመሸጥ የመለወጥ ስልጣን ሰጣችሁት ማለት ነው። ይህ ማለት ደግሞ እናንተን ሳያሳውቁ በውክልናው መሰረት መሸጥም ሆነ ማስተላለፍ ይችላሉ። ነገር ግን ሙሉ ውክልና ከመስጠታችሁ በፊት ምን አይነት ጉዳዮችን እንዲፈጽምልኝ ነው ብላችሁ ማሰብ አለባችሁ። መሸጥ፣ መለወጥ እንዲሁም ንብረቴን አስይዞ መበደር ይችላል ካላችሁ ልዩ ውክልና ወይም ሙሉ ውክልና ሰጥታላችሁ። ነገር ግን ጉዳይ ማስፈጸም ሆነ ለምሳሌ መንግስታዊ ተቋማት በክፍለ ከተማ፣ በወረዳ፣ በቀበሌ እንዲሁም በገቢዎች ጉዳይ እንዲያስፈጽምላችሁ ከፈለጋችሁ አስተዳደራዊ ወይም የተገደበ ውክልና ይባላል። ስለ አስተዳደራዊ ውክልና ወይም የተገደበ ውክልና በሚቀጥለው ቪዲዮ አቀርብላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ይህ እንደዚህ አይነት ጠቃሚ መረጃዎች እንዲደርሱ ቻናሌን ሰብስክራይብ፣ ሼር፣ ላይክ በማድረግ ተከታተሉኝ። አመሰግናለሁ።